አመሰግናለሁ። ሃሌሉያ ስም ይባረክ። ተመስገን በሉ። ካጣችሁት ነገር ይልቅ ያገኛችሁት ነገር ብዙ እንደሆነ አስቡ። አንዳንድ ጊዜ ነገሮች የዘገየ ይመስላችኋል። እግዚአብሔርን ታምናችሁ በቃ ቆይ ይሄ ነገር ለምንድን ነው? መቼ ነው እግዚአብሔር ይሄ ነገር መቼ ነው? በቃ ምናምን እያላችሁ እንትን ትላላችሁ። በቃ አንዳንድ ጊዜ ከራሳችሁ ጋር ታጉረመርማላችሁ። አንዳንድ ጊዜ በቃ ልክ ብዙ ከፊት ለፊታችሁ ድሎች ወይ ደግሞ ድሎች ማለት ሰው አንዳንድ ጊዜ በዚህ ዘመን ድል ማለት የሆነ ነገር በቃ በቃ እንዴት ብዬ ልንገራችሁ፣ በዚህ ዘመን በቃ አቺቭመንት የሆነ ነገር ስታገኙ ስትይዙ ሰክሰስ ወይም ደግሞ የሆነ ነገር እሱ ብቻ ይመስለን በቃ አይነት ነገር ይመስላል። ወይ እንትና ታድላ ታድሉ እንደዚህ ምናምን ነገር መላለና ግን እሱ ብቻ አይደለም። እግዚአብሔር በዛ ውስጥ ሁሉ ምክንያት አለው። ነገሮቻችን ሲዘገዩ ግን በዛ ውስጥ ሁሉ ዘገየ ብለን ከማጉረምረም ይልቅ በማለዳ ምስጋናችን፣ በጠዋት ምስጋናችን፣ በቀትር ምስጋናችን ባገኘነው አጋጣሚ ይህም እኮ አለ ብለን ሌላውን አንዳንድ ጊዜ